እንጀራ መጋገር ጠፍቶብኝ ነበረ። አይናማ አይነማውን እልፈው ጀመረ ይልሃል። በቀኝ ጀምሬ በግራ ጨረስኩት። ጉድ እኮ ነው። እዚጋ ደግሞ ቲማቲሙንና ነጭ ሽንኩርት ባንዲ በኸላጣ ፍጨት አገባኝ። ሴትዮ ምንድን ነው የዛሬው ወጥ እያለ እያጉመተመተ የሚበላ ሰው የለኝ። ምን አገባኝ እኔ። ምን ችግር አለው ግን? ይዝም ብለን እኮ የምንደክመው ሀቂቃ ማለት ነው። ምን ችግር አለው ባንዲ ብናረገው ማለት ነው። ነጭ ሽንኩርት እያልኩ ተምሸት ባንዲ ፍጨት خلاص ሰሆለላ አትድከሙ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ናችሁ ወይ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ እናንተ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ከእናንተም ጋር ሰላም እንዲሆነ ተስፋ አለኝ ማለት ነው ውዴቶች። ዛሬ ለየት ባለ ቪዲዮ ነው የመጣሁት። እሱም የሀገራችን ትውስታ የገበሬውን እህል የገዳሌት እንጀራ ነው የምንጋግረው ማለት ነው። ያ ሰላም የገዳሌቱን። በነገራችን ላይ ይሄን እህል እያጠፉ ሲመጡ ነው ጅጉርቴ ሲገባ ነው ሀገራችን ላይ ድህነት የጀመረው ማለት ነው። ድህነት የመጣው ይሄን እያጠፉ ነጭ እህልን ሲያመጡ ነው ኢትዮጵያ ድህነት የገባባት ማለት ነው። ይሄ በነበረበት ሰዓት፣ ይሄ በሚመረትበት ሰዓት ድህነት የለም ነበረ። የምር ነው የምላችሁ። እና በነገራችን ላይ እዚህ ሀገር ላይ ሁሉ ነገር ሞልቷል። ኢትዮጵያ ላይ ልታገኙት የማይቻለው ነገር እዚህ ላይ ሞልቷል። ነጭ ጤፉ፣ ቀይ ጤፉ በቃ በየአይነቱ ነው ያለው ማለት ነው። ዋናው ሂማና ገንዘብ ነው የሚያስፈልገው ማለት ነው። እና ትናንት እንዲያጋጣሚ ላላሞ ትናንት ባለፈው ሱቅ ሂጄ ወፍጮ ቤት ልከው ነበርና ከዛ አገኘሁኝ እዚህ የምሰራበት አካባቢ ማለት ነው። እስኪ ለመጀረብ ብዬ 1 ኪሎ ነው የገዛሁት። ብዙ እንኳን አይደለም ማለት ነው። ምናልባት እንዲያው ለታ ያጠፋሁት እንዲሆነ ብዬ አላበዛሁም ማለት ነው። በእርግጥ ግን አላጠፋውም። ይሄን ታጠፋውማ خلاص አልቆልኛል። እንግዲህ አልቆልኛል ማለት ነው። ይሄን ታበላሽሁት አልቆልኛል። አልሙሂም ለሙከራ ያለው የገዛሁት ማለት ነው። በነገራችን ላይ ይሄ አገራችን ላይ እናቴ ስታረግ ማየው በሙቅ ውሃ በእንጨት ነው በሙቅ ውሃ እንደባበትና በእንጨት ነው የምናማስለው። ለምን ስለሚፈጅ ማለት ነው። ከዛ ሲበርድ እንደገና በቀዝቃዛ ውሃ ይታሽና ጧት ተቀጥኖ ዙር ላይ ለእንጀራ ይደርሳል ማለት ነው። ያ ሰላም አይጠየቁም። እና እኔ ሙቅ ውሃ አላረኩም በቀዝቃዛ ላይ ቦካውት። እንግዲህ ምን እንደሚወጣ እናያለን። ጧት ማታ አብክቼው ማሻአላ ጧት እንደዚህ ኩፍ ብላ አገኘኋት። የሩሂ ስታምር ቢላህ አለይኩም። አምሻይ ንጽህና ያስፈልጋል። አዎ ንጽህና አምሻይ የድ ላዝም ይኩን ነዚፍ አምሻይ ማለት ነው። ከዛ እጄን በደንብ አድርጌ ከታጠብኩ በኋላ እንደዚህ እናቀጥራታለን ማለት ነው። ስንት እንጀራ ትወጣ ይመስላችኋል? ስንት እንጀራ ትወጣ ይመስላችኋል? አብረች በሀገራችን ምጣድ ቢሆን 2 ትወጣለች። 2 በዚህ ሀገር 4ም 5ም 6ም ትሆናለች። እንግዲህ እናያለን ስንት እንደሚሆን ማለት ነው። እና እንደዚህ በደንብ አድርጌ በነገራችን ላይ እንደ ነጩ ዱቄት ልሙጥሙጥ አይልም። ከርዲያዲያ ነው እንቦ ስታው እጃችሁ ላይ አይለጠፍም ምናምን ነው ደስ የሚለው ማለት ነው። በቃ ይሄ ራሱ ለትውስታ ይሄ ራሱ አንድ እንትን ነው ማለት ነው። በጣም ነው ደስ የሚለው። እንደ ነጩ ዱቄት ልጥፍጥፍጥፍ አይልም። እንዴው ነጩ ዱቄት ነው እንጀራ ብላችሁ ስታመጡት ነው ሀገር ያጠፋችሁት። አልሙሂም እንደዚህ ምጣዴን አስሳለሁ። ትንሽዬ ዘይትና ትንሽዬ ጨው አድርጌ በደንብ አድርጌ አስሰዋለሁ ማለት ነው። እንትኑ የስተዛሬ ዘይቱ ምናምኑ እንዲወጣ ማለት ነው። እንጀራ ዘይት አይወድም።
እንጀራ መጋገር ጠፍቶብኝ ነበረ። አይናማውን እልፈው ጀመረ ይልሻል። እንደዚህ ማሻአላ አሰፋፉን አትመለከቱ። አዲ ቢሲር አህያንን ቢሲር ገልጣ ያኔ የግራ ጀመርኩት የግራ ጨረስኩት፣ በቀኝ ጀምሬ በግራ ጨረስኩት። አስተግፊሩላህ አልዓዚም። አልሙሂም ታያችኋል። አይኑ እንዲያው ለታው ተጨፍኖ አልቀረም። ኧረ አይኑ ወጣ። ያችሁት ጉንብስ ብዬ እያየሁ ነበረ እኔ ማለት ነው። የጆታ አይኑ ተንተከተከ የወይሊ እዚህ ጊዜ ሽታው ነው የምላቸው። ያ ረቢ ሽታው በቃ እናቴ ማጀት ያለሁ ነው የሚመስለኝ፣ እናቴ ጓዳ ያለሁ ነው የመሰለኝ ማለት ነው። ታያችኋል። አይኑ እንዴት እንዲው አወጣ። አይኑ እንዴት ተከተከ። ግጣም አላገኘሁም። ብፈልግ አላገኘሁም። አያችሁት በቃ እንዲሁ ስኪን እንኳን ያስፈልገውም አልኳችሁ። እንዲሁ ዝም ብሎ ላፍ አላ እንዲሁ ዝም ብሎ ላፍ። ማሻአላ ተባረከላ ማሻአላ ተባረከላ። ብላ ሹፉ ሊል ጀማል ብላ የመጀመሪያ ጊዜ ኢትዮጵያን ያለ የመጀመሪያ ጊዜ እንጀራ እንዲያስፋ ያለው ስሜት የተሰማኝ ማለት ነው። አልሙሂም ሽታው ኒንጃ አጥለቀለቁ መጥባኩን አልኳችሁ። በጣም ነው ደስ የሚለው ሀቂቃ ማለት ነው። እንደዚህ እያደረግን እንጨርሳለን ማለት ነው ኢንሻአላህ። ከመጀመሪያው የሁለተኛው አመረ ማሻአላ። ያችሁት መጀመሪያ ሁሌም እንዲህ ይላል፣ ያኔ ታወቀ ነው። ግን ሁለተኛው ያችሁት እንዴት እንዲያማረ ትንሽ ተወዲ እሳቱ ኃይለኛ ነው መሰል። ታዛ ነው መጀመሪያ የሚወጣው አይኑ ማለት ነው። ማሻአላ ተባረከላ ማሻአላ ማሻአላ። አይኑን አያችሁት እንዴት እንደሚያበራ ያብረቀርቃል አልኳችሁ። አይኑ አልኳችሁ ተብተከተከ። ማሻአላ 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 አለይክ ያ ዚነት ይስለም የድክ ደስ የሚለው ነገር ማለት ነው። እጃቸው ላይ እንትን አይልም። አሁን እዚህ ጋር እጄን ይዞኝ ነበር፣ ግን አይጣበቅም እጃቸው ላይ እህል ዘሮች እንትን ደረቅ ነው፣ ልጥፍ አይልም እንደ ፍሩን ዱቄቱ ማለት ነው። ፍሩን ዱቄት እኮ ትኩሱን እጃችሁ ላይ አሁን ኩን እንኳን ቢል ማለት ነው ተለጥፎ ነው የሚቀረው። እዛን ሰዓት እንዴት እንደሚያቃጥል አትጠይቁኝ። ማሻአላ ተባረከላ ማሻአላ አለይክ። እንደዚህ ያረግ ጣዲያችንን ሰስ እያረግ እንጨርሳለን እንጀራችንን ማለት ነው ኢንሻአላህ። ገለባኩ ደግሞ እዚህ ጋር እስኪ ደግሞ በዚህ እንሞክረው። በዚህም አሪፍ ነው። ይሄም የወንዶቹ ናት እቺ። በዚህ መልኩ ጨርሻለሁ ማለት ነው። በጣም ነው የሚያምረው። በጣም ነው ደስ የሚለው ሀቂቃ ማለት ነው።
ከነጭ ዱቄት ሚሊዮን መራ ይመረጣል ማለት ነው። ሚሊዮን መራ የምር ነው የምላችሁ። ዝም ብላችሁ ራሱ ደረቁን ራሱ ዝም ብሎ ደረቁን ራሱ ምንም ነገር አያስፈልገውም። ከዛ እንግዲህ እሷን እንትን ማለቻ እንግዲህ ትንሽዬ ወጥ እንሰራለን ማለት ነው። ወጡ ቀላለው ድንች ወጥና ትንሽዬ በረመዳኑ የግመል ስጋ ነበርና ያመጡት ለሰንቡሳ ምናምን። እኔ ደግሞ ግመል ስጋ ስለማልወድ የብቻ ፍየል አስከትፈውልኝ ነበር ለኔ ሰንቡሳ ማለት ነው። 2 ኪስ ማለት ነው። አንዷን ኪስ ረመዳን ላይ ሰራሁኝ፣ አንዷን ኪስ ደግሞ እየከፋፈልኩኝ ነበረች። አንድ ኪስ ናት እየከፈልኩኝ አንዳንድ ነገር ሰራበታለሁ ማለት ነው። ከዛ አገኘኋት አያተች ባዞች አይተረበች ልገምሳት ነው አሁን። ከዛ እንዲህ እችን ነው የምናደርገው። በቂ ነው፣ ይበቃል። እዚህ ጋር ደግሞ ነጭ ሽንኩርቱንና ቲማቲም ባንዲ ነው የፈጨሁት። ምን አገባኝ እኔ አንቺ ሴት ምንድነው የዛሬው ወጥ እያለ የሚበላ ወንድ የለኝ ባል የለኝም። ምን አገባኝ እኔ ኸይር ኢንሻአላህ 30 አድርጌ ወዲያ መገልገል ነው የምፈልገው። እንዴ ወይ ነጭ ሽንኩርቱ እንዲያትሉ ብዬ ነው እንዴ ባንዲ ክትፍ እያጉመተመተ የሚበላ ሰው የለም። ምን አገባኝ። አልሙሂም እንደዛ አድርጌ ስጋውን በሰልታ ላይ ድንቹ ያ ወይሊ ነው የምላችሁ። የወይሊ ሪህ መጥባህ ሰዎች ሁሉም ቢኖሩ ኑሮ አብሮ ነበር እዛው ቀን። ለምን በርበሬ ሽታ በጣም አይወዱም። በቃ እንደዚህ ሆናን ትክትክ ብላለች ማለት ነው። በስላለች ማለት ነው። ማሻአላህ ተባረከላ። እዚህ ይመስላል የዛሬ ቪዲዮአችን ምን ይመስላል ማለት ነው። ውድ ቤተሰቦቼ እንግዲህ በሌላ ቪዲዮ እስከምንገናኝ ባይ። صوت ما في شوي